ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች በድጋሚ እንዴት ቆያችሁ? አሁን የምንገኘው ጽርሐ ጽዮን ላይ ነው። አሁን ደግሞ የመጨረሻው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ የመጨረሻው እራት አድርጎ ሚስጥረ ቁርባንን በሐዲስ ኪዳን ሥርዓተ ቁርባን ወይ ሚስጥረ ቁርባንን የመሰረተበት ቦታ እንዲሁም ትህትናን ለማስተማር የቅዱሳን ሐዋርያት እግር ያጠበበት የመጨረሻው ይህንን ድርጊት ወይም ይህንን ሥርዓት የተፈጸመበት ቦታ ላይ አብረን እናያለን። ኋላም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ቅዱሳን ሐዋርያት ተሸሽገው ፈርቶ በተቀመጡበት በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ ሐዋርያትን ያረጋጋበት የቶማስን እምነት ያጸናበት ኋላም ደግሞ ባረገ በ10ኛው ቀን በተነሳ በ50ኛው ቀን ለቅዱሳን ሐዋርያት አንድ ነገር ቃል ኪዳን ሰጥቷቸው ነበርና ያንንም ከላይ ኃይል እስከምትለብሱ ድረስ በኢየሩሳሌም ቆዩ ብለዋቸው ነበርና እነሆ ባረገ በ10ኛው ቀን በተነሳ በ50ኛው ቀን መንፈስ ቅዱስ ልኮላቸዋል። ስለዚህ ይህ ቦታ ነው ጽርሐ ጽዮን ላይ ወይም የደብረ ጽዮን ተራራ ላይ የዳዊት ከተማ ላይ ነው ማለት ነው። ቅዱስ ጴጥሮስም በዚህ ዕለት በበዓለ ጰራቅሊጦስ ዕለት በአንድ ስብከት 3000 ሰዎችን አሳምኖ አስተምሮ እንዲጠመቁ አድርጓል። ይህንንም የቤተ ክርስቲያን ልደት የተመሰረተበት የሆነበት ነው ማለት ነው። አሁን ደግሞ ያንን ቦታ ያን ድርጊት ይህን ሥርዓት የተፈጸመበት ቦታ ላይ አብረን እናያለን። አብረን ገብተን እንሳለማለን። ለዩቲዩብ ቻናሌ አዲስ የሆናችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁኝ። ከተለያየ ሀገር ኢየሩሳሌም መጥታችሁ መሳለም መጎብኘት የምትፈልጉ አስጎብኚ ከፈለጋችሁ በየትኛውም ሰዓት ላይ ልደውሉልኝ ትችላላችሁ። አሁን ወደዛ ይህንን ቅዱስ ስፍራን አብረን እናያለን። መልካም ቆይታ። ሌላው ተጨማሪ ደግሞ የቅዱስ ዳዊት መካነ መቃብሩ በዚህ ቦታ ላይ ነው። በተለይ በአይሁድ እምነት ሃይማኖት መሰረት ቅዱስ ዳዊትን እጅግ አድርጎ ይወዱታልና እንደው በአይሁድ እምነት ብቻ ሳይሆን በክርስቲያንም ቅዱስ ዳዊት የሚወደድ ነውና በተለይ በሰንበት በበዓላት ላይ አይሁዶች በዚህ ቦታ ላይ በቅዱስ ዳዊት መካነ መቃብሩ ባለበት ቦታ ላይ ብዙ ጊዜ መጥቶ ይጸልያሉ። አሁን ውስጥ ገብተን ደግሞ አብረን እናያለን። ይሄኛው ደግሞ የመጨረሻው ዕለተ ሐሙስ ጌታ ከቅዱሳን ሐዋርያት እራት ያደረገበት ሚስጥረ ቁርባንን የመሰረተበት ትህትናን ለማስተማር የቅዱሳን ሐዋርያትን እግር ያጠበበት የመጨረሻው እራት የሆነበት ቦታ ነው። ኋላም በበዓለ ጰራቅሊጦስ መንፈስ ቅዱስ ለሐዋርያት የወረደበት ቦታ የቤተ ክርስቲያን ልደት የሆነበት ቦታ ነው። ውስጥ ደግሞ አብረን ገብተን እናያለን። መልካም ቆይታ። በድጋሚ እንደምንቆያችሁ የዩቲዩብ ቻናል ቤተሰቦች አሁን የገባሁበት ቅድም የነገርኳችሁ የመጽሐፍ ቅዱስ ታሪክ የተፈጸመበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ የመጨረሻው እራት ከቅዱሳን ሐዋርያት ጋር ያደረገበት እንዲሁም ሥርዓተ ቁርባንን ወይም ሚስጥረ ቁርባንን የመሰረተበት ትህትናን ለማስተማር የቅዱሳን ሐዋርያት እግር ያጠበበት ስፍራ ነው። ኋላም ከትንሣኤው በኋላ ሐዋርያት ፈርተው ተሸሽጎ ነበርና በዝግ ቤት ሆኖ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው ከተነሳ በኋላ ለቅዱሳን ሐዋርያት በዝግ ቤት ሆኖ በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ ሐዋርያትን ያረጋጋበት እንዲሁም ቶማስ ተጠራጥሮ ነበርና የቶማስን እምነት ያጸናበት ቅዱስ ስፍራ ነው። በመጨረሻም ደግሞ ይህ ስፍራ ደግሞ አስደናቂ ነገር ታሪክ ተፈጽሞበታልና የቤተ ክርስቲያን ልደት የሆነበት ነውና ጌታችን በተነሳ በ50ኛው ቀን ባረገ በ10ኛው ቀን ለቅዱሳን ሐዋርያት ከላይ ኃይል እስከምትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ነበርና እነሱም በዚህ ቦታ ላይ ሆነው ከቅዱሳን አንስት ጋር ሆነው አንድ ላይ ሆነው በህብረት ሲጸልዩ እነሆ በ50ኛው ቀን መንፈስ ቅዱስ ልኮላቸዋል ማለት ነው። በዚህ ቦታ ላይ መንፈስ ቅዱስ ወርዶላቸው በ72 ቋንቋ መናገር ችለዋል ማለት ነው። ሊቀ ሐዋርያት ቅዱስ ጴጥሮስም በአንድ ቀን ስብከት 3000 ነፍሳትን አስተምሮ አጥምቆ የክርስቶስ ልጆች አድርጓቸዋል ማለት ነው። ስለዚህ ይህ ታሪክ የተፈጸመበት ጽርሐ ጽዮን የዳዊት ከተማ ላይ ያለችው ደብረ ጽዮን ተራራ የደብረ ጽዮን ተራራ ላይ እንገኝ። እንደምትመለከቱት አሁን ምንም የለውም፣ ባዶ ነው። ከጎኑ የቅዱስ ዳዊት መቃብር አለበት። በሚኒስቴሪ ኦፍ ኢንቴሪየር ወይም በምስራቅ ዳፕኔም ነው የሚጠበቀው ይሄ ቦታ ማለት ነው። የሃይማኖት ሚኒስቴርም እዚህ ቦታ ላይ ኃላፊነት አለው ማለት ነው። ሁለቱም በጋራ ሆኖ የሚጠብቁት ቦታ ነው። እንዴት ቆያችሁ? የዛሬ ጉዟችን ይህን ይመስል ነበረ። ጽርሐ ጽዮንን መተን ጎብኝተናል፣ ተሳልመናልና እንደምትወዱት ተስፋ አደርጋለሁኝ። የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንዲሁም አስተያየት ካላችሁ የኮሜንት ሳጥን ላይ አስተያየታችሁን ማስቀመጥ ትችላላችሁ። በቀጣይ ሌሎች ቅዱሳት መካናት ላይ አብረን እንመጣለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ቆይታ